ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። መንፈሱ የቀትር ጋኔን ነው። ምን ይባላል አልኳችሁ? የቀትር ጋኔን። አንድ ካህን ወዲያው ነፍስ ልጆቹን ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻር ነው። እግዚአብሔርን የምንፈልገው እንደ አንድ ጠንቋይ ነው ማለት። ጠንቋይን የምንፈልገው አንድ ነገር እንድናገኝ ብቻ ነው። ከዚያ በኋላ ከጠንቋዩ ጋር ዝምድና የለም አይደለም። ምን ብትጠረጥሩ ነው እኮ ነው። አሁን እግዚአብሔር በዚህ ይጠረጠራል፣ ይታማል። የእግዚአብሔር መንግስት ደስታ። ጸሎትም ስንጸልይ አባታችን ሆይ በሰማያት የምኖር ስምህ ይቀደስ እንልና ምን ትምጣ እንላለን? መንግስት። የእግዚአብሔር መንግስት በምድር ትመጣለች። ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። ሰላማዊ እጅግ አስደናቂ ነው። እኔ ክርስቲያኖች ለሁላችንም ይህን እመኘዋለሁ። እግዚአብሔር ወደዚህች ደስታ ያስገባል። እውነተኛ ንስሐ እንግባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አመሻችሁ? አሜን። ወለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የጌታ ደስታ በሚል ርዕስ እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። ማቴዎስ ወንጌል ምዕራፍ 25 አለ ልዩ ደስታ ለእውነተኛ አማኞች የሚሰጥ በምድር ላይ ልዩ ደስታ አለ። ያ ደስታ የማን ደስታ ይባላል? የጌታ ደስታ። ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። የቅዳሴን ጣዕሙን የለመዱት ገስግሰው ሲሆን ኪዳን ሳይደረስ ካልሆነ ደግሞ ቅዳሴ ከመገባቱ በፊት በተመስጦ ሆኖ ነቅቶ ተግቶ እያንዳንዷ ቃል የምታነጻ ናት። ከዚያ ነፍሳችን እያነጻ ይሄ በለመደብንና አልሸነፍልን ያለው መንፈስ ሁሉ በራሱ በክርስቶስ ኃይል እንዲህ አይነት ምክንያቱም ከግል ጸሎት ከማንኛውም ሰው ጸሎት በላይ ቅዳሴ የመጨረሻው ክርስቲያኖች ለምሳሌ ቅዳሴ ከተቀደሰ በኋላ በተቀደሰበት ቤተ መቅደስ ላይ አንድ ካህን ወዲያው ነፍስ ልጆቹን ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻር ነው። ምክንያቱም ቅዳሴ ክርስቶስ የተሰየመበት ነው። ከቅዳሴ በኋላ ሌላ ቦታ ይችላል፣ ራቅ አድርጎ ይችላል፣ እዚህ ጋር ግን አይቻልም። ምክንያቱም ሊቀ ካህናት ኢየሱስ ክርስቶስ የተሰየመበት ራሱ ሙሽራ የሆነበት ራሱ መብል መጠጥ ድግስ የሆነበት መላእክት ተገኝተው ሰራዊተ መላእክት ወደ መድኃኔዓለም ይቀርቡ ቅድሚያ ወደ መድኃኔዓለም የምናመሰግንበት ሰላም ለኪ እመቤታችን ሙሉ ቅዱሳን የሚገኝበት አማናዊቷ ቤተክርስቲያን ሙሉ ሆና የምትገኝበት እጅግ ልዩ የደስታ ቅጽበት ማለት ቅዳሴ ነው። ክርስቲያኖች እውነተኛው ለዚያ ነው ሰዓታት ማህሌት ማንኛውም ጸሎት ከቅዳሴ በፊት ነው እንጂ በኋላ የለም። ኖሮም አያውቅም። ምክንያቱም ቅዳሴ ማህተም ነው፣ የመጨረሻው ነው እና ለሚያውቁ ደግሞ እዚህ ፍጹም ደስታ ውስጥ ይገባሉ። ባለፈው ላስቀደሱት ነግሬያቸዋለሁ። ግብጾች ምን ያደርጋሉ? የድሮ ቅዱሳንን ተአምር ብቻ ሳይሆን አሁን የሚደረግላቸውን ተአምራትም ይመዘግባሉ። አሜሪካ ውስጥ አንዲት በጣም ቅዳሴ የምትወድ የሁለት ሰዎች ነው በእርግጥ ያነበብኩት። ቅዳሴን የጌታ ደስታ መሆኑን አምነው የሚያስቀድሱ የሁለት ግብፃዊ ክርስቲያኖች የምዕመናንን ገድል ጽፈውታል። የሴቲቱ ምንድነው? ትልቅ እናት ናቸው። ቤተ ክርስቲያን ከተከፈተ እኔ ቀድሜ መግባት አለብኝ የሚሉ ጉጉት ያላቸው ክርስቶስን አጥብቀው የሚወዱ የጌታን ደስታ የሚሹ ናቸው እና ሰዓት ሳያዩ ነግቷል ወይም ሰዓቱ ደርሷል ብለው ካህናት ቤተ ክርስቲያንን በማይከፍቱበት ሰዓት ቀድመው ይገኛሉ። እግዚአብሔር ልቦናቸውን ስለሚያውቅ ቤተ መቅደሱ መላእክት ይከፍቱላቸውና ይገባሉ። እሳቸው ግን መላእክት መሆናቸውን አያውቁም። ከቄሶቹ አንዱ የከፈቱላቸው ነው የሚመስላቸው። ይገባሉ። ካህናቱ ጸሎት የያዙ ይመስላቸዋል። የመላእክት ምስጋና ውስጥ ተሳታፊ ያደርጉ። አያቸዋቸው የጌታ ደስታ ማለት። በኋላ ቄሶቹ ሲመጡ ገብተው ያገኟቸዋል። ቄሶቹ በቁልፉ ከፍተው ነው የሚገቡ። እንዴት ገባሽ ይሏቸው። እንዴ እናንተ አይደላችሁ እኔ ከፍታችሁ አስገባችሁ ይላሉ። መላእክት መሆናቸውን አያውቁም እሳቸው።
በኋላ ነው ብቃታቸውን አውቀው ሁልጊዜ ቀድማ ያገኟቸዋል ክርስቲያኖች። እንደዚህች አይነቷ ምስጋና ለመግባት ያብቃል። ቅዳሴው ሲቀደስ ትሰሙ እንደሆነ የጳውሎስ መልእክት ከተነበበ በኋላ ደግሞ ንፍቅ ዲያቆን የሚያነባቸው መልእክቶች አሉ አይደለም? ንፍቅ ዲያቆን ከማንበቡ በፊት ካህኑ ስለ ሁላችን የሚመልደው የምልጃ ጸሎት አለ እና እዚያ ጸሎት ውስጥ እንዲህ የሚል ቃል አለ። ወደ ልዩ የምስጋና አዳራሽ እንድንገባ አደለን። ወደ ምን እንድንገባ አደለን? ወደ ልዩ የምስጋና። ያቺ የምስጋና አዳራሽ ሥላሴ ወይም መንፈስ ቅዱስ ብቻ የሚከፍቷት ለበቃ ለታደለ ሰው እዚሁ ቤተ መቅደስ ቆሞ የሚገባባት ነው ክርስቲያኖች። ወደዚያች እንድንገባ ያደለን ያቺ ናት የጌታ ደስታ ክርስቲያኖች። ሁለተኛው ደግሞ ግብፃዊ እንዲሁ ቅዳሴን በጣም የሚወድ ስጋውን ደግሞ የሚቀበል ንቃት ትጋት ያለው እና በጣም ትጋቱን አየና ሰይጣን ሊፈትነው ፈለገ። እግዚአብሔርን ፈቀደለት። አመጣና የአከርካሪ የጀርባ የአከርካሪ አጥንት ካንሰር ሰጠውና ሽባ ሆኖ በዊልቸር የሚሄድ ሆነ ይላል። በኋላ ያለቅሳል። ከሁሉ የሚያስለቅሰው ቆሞ ማስቀደስ ሳልችል ቀረው ብሎ እንዴት በዊልቸር ተቀምጬ አስቀድሳለሁ እያለ ያለቅሳል። ከዚያ በኋላ በዊልቸርም መውሰድ ቤተሰቦቹ ሰለቹ። ሲሰለቹ አንድ ቀን ግን ቁርባኑ ናፈቀኝ፣ ቅዳሴው ናፈቀኝ፣ እባካችሁ ውሰዱኛልና ገስግሰው አመጡት። ልክ የቤተ መቅደሱ የመጀመሪያው በር ሲደርስ እንባውን እያዘራ ጌታ ሆይ በቤተ መቅደስህ ሽባ ሆኜ ቆሜ ማስቀደስ አቃተኝ እያለ ስቅ እያለ ሲገባ ቅዳሴ ሊቀድስ የተዘጋጀው ካህን የልቅሶውን ድምፅ ሰምቶ ዘወር ብሎ ሲያይ የሚያውቀው ሄደና ምን ገጠመ? ምን ሆነ ነው? ይኸው እንደ በኃጢአቴ ምክንያት ክርስቲያኖች እንደዚያ ነው የሚለው። በኃጢአቴ ምክንያት እንዲህ ያለ ደዌ የገጠመኝ ቆሜ እኔ ካንሰር ነው መሞት አያሳዝነኝም፣ እስከምሞት ቆሜ ማስቀደስ አለመቻሌ ግን ያሳዝነኛል። እኛ እኮ ቆመን ማስቀደስ የሚያቅተን ማታ የበላነው ምግብ ከብዶን ነው አይደል? ማታ እስከ እሑድ ሊያስቀድስ ሰው እስከ ምሽቱ 5 ሰዓት 6 ሰዓት የሚበላ የሚጠጣ ሰው አለ። ቅዳሜ 11 ሰዓት ብንበላው ብናቆምስ ቀለል ያለ ጧታ ይበላ የለም እንደርስበት የት ይደርሳል? ልክ እንዲህ ያለ እና ከዚያ በኋላ እንዲሆኛ ካህኑ አዘንና እንዳንተ ያለ ሰው እዚህ መምጣት የማይጠበቅበትም ቀኖናው ያዛል። ለበሽተኞች ቤታቸው ድረስ ሄደን እናቀርባለን። እቤት ሂድ ቅዳሴው ሳል እኔ መጥቻ አቆርብሃለሁ አለ። የካህን ትእዛዝ ሳይወላውሉ ስለሚያከብሩ ወጥቶ አሳፍረው ወስደው ቤቱ ደርሶ ከውልቸሩ አውርደው አልጋው ላይ ገደም ሲያረጉት እንቅልፍ ሸለብ አረገው። እመቤታችን መጣች። ቅድም እያለቀስክ በሩን ስትስም ልጅን ስምሃል አለች እመቤታችን። በሩን አይደለም የሳምከው ልጅን ነው። እኔ የሕይወት በር ነኝ ያለው ልጅን ነው የሳምከው። ልጅ እንባህን አይቶ ቅዳሴ መውደድህን አይቶ ይቅር ብሎሃል፣ ከደዌው ፈውሷል አለች። ነቅቶ ብድን ብሎ ከመልእክቱ ድምፅ የተነሳ ነቅቶ ብድግ ሲል ድኖ አገኘ። ከዚያ በኋላ ስበሉ ክርስቲያኖች ወዲያው ቅዳሴው ሳያልቅ ለመድረስ ተነስቶ ቤተ ክርስቲያን እየገሰገሰ ሲሄድ ቅዳሴው አልቆ ቄሱ እሱን ሊያቆርብ ስጋውና ደሙን ለሱ በሚሆን ይዞ ከበር ላይ ሲወጣ ይህ እያለቀሰ የገባባት በር ላይ ተገናኙ ይላል ታሪካችን። አስገብቶ አቆረቡ፣ ድኖ ቀረ። ቅዳሴ እንደዚህ ያድናል ክርስቲያኖች። ቅዳሴ ሌላ ጠንቋይ የመሰለ ምትሃተኛ ሰው አትፈልጉ። ክርስቶስ እያለ ክርስቲያኖች ያጣን እኮ እምነት ነው። ያጣን እኮ ቃሉን መስማትና መታዘዝ ነው ክርስቲያኖች። ቅዳሴ ያድናል ክርስቲያኖች። ቅዳሴ ይፈውሳል። ቅዳሴ አማናዊው ደስታ ነው። ቅዳሴ ልዩ ነው ክርስቲያኖች። ውደዱት። ቅዳሴ ገስግሱ። ማታ በጊዜ ተኙ። በቴሌቪዥን አእምሯችሁን አንውልላችሁ አትተኙ። ቴሌቪዥኑን ዝጉትና ትንሽ መጽሐፍ ቅዱስ አንብቡ። ነፍሳችሁን አረጋጓት። አትሌቶች እንኳን ሩጠው ልክ ሲጨርሱ ቁጭ ይላሉ እንዴ? ምን ያደርጋሉ? ሰውነታቸውን ያበርዳሉ? አይበርዱም? ትንሽ እኮ አየር ይወሰዳል። እዚህ
ቀን ስትባክኑ ከኋላችሁ አየር ውሰዱ እስኪ ትንሽ መጽሐፍ ቅዱስ። ከዚያ ከተረጋጋችሁ በኋላ ጸሎት፣ ከጸሎት በኋላ መኝታ፣ ምግብ ሳታበዙ ጠዋት እሸት በስላችሁ ትነሳላችሁ። ካልሆነ ምግብ አድክሟችሁ ጨጓራችሁን አስጨንቃችሁት በእውነቱ የዛለ የፈዘዘ ሰውነት ይዛችሁ እያዛጋችሁ መቼ ያልቃል እያላችሁ እየተማረራችሁ የቅዳሴ ደስታ ሳይገባችሁ በዚህ ልቡናችሁ ደግሞ እንደገና ሐሳብ ስትወጡ ስትወርዱ ቤተ ክርስቲያን ደጆቿን ጥርቅም ታደርገው። መድኃኔዓለም ደጆን አይዝጋብን። ይህ አይዘጋም። ስርዓቱንም ጥሰን እየገባን ነው። አሁን መንፈስ ቅዱስ ግን ይዘጋል። ክርስቲያኖች አማናዊ የጌታ ደስታ የተባለው ለአንድ ክርስቲያን ይሄ ነው። ክርስቲያኖች ወደዚህን ደስታ እንድንገባ አምላካችን እግዚአብሔር በቸርነቱ ያደለን። ሰዓቱ ገፋ ብሏል። ተወሰኑ ነጥቦችን ግን ትንሽ ማከል አለብን። ሁለተኛ የጌታ ደስታ የተባለው ቅዱሳት መጻሕፍትን እግዚአብሔር ሲገልጻቸው ምስጢራቸው ሲገባን የምናገኘው የነፍስ ደስታ። ወደ ጌታ ደስታ ግባ ማለት ያ ስሜት አይደለም፣ ሞራል አይደለም፣ ከመንፈስ ቅዱስ የሚገኝ ደስታ። እንዲያውም አንዳንድ ጊዜ ታስታውሳላችሁ የሉቃስ ወንጌል ምዕራፍ 24 ላይ እንደተጻፈው ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማሁስ ሲሄዱ ጌታ በመንገድ ላይ ተገኘና መጽሐፍትን ቃል ይተረጉምላቸው ነበር ይላል። ከዚያ ሲመሽ አብረህን ግባ አሉት። አብሯቸው ገባ። ማዕዳቸው ባረጋ። የተባረከውን ሲበሉ አወቁት ይላል። ዓይናቸው በራ። ከዚያ በኋላ እንዲህ አሉ ይላል፣ ለካስ የመጽሐፍትን ቃል ሲከፍትልን ልቡናችን ይቃጠል የነበረ ጌታ ስለነበረ ነው አሉ። በመጽሐፍት ቃል ልቡናችን የሚያቃጥል ደስታ እንሰማለን እንጂ መጽሐፍት ምስጢራቸው ሲገለጥ እግዚአብሔር እኮ ይገልጻል። ክርስቲያኖች እውነተኛ ደስታ የሚባለው መጽሐፍት። እንዲሁም አንድ የሁለተኛው ክፍለ ዘመን የቤተ ክርስቲያን አባት አንድ ሎጂክ ሂስትሪ የሚሉት በእንግሊዝኛ የጥንት የቤተክርስቲያን አባቶች ታሪክ የያዘ መጽሐፍ አለ። እዚያ መጽሐፍ ላይ አንድ አባት ጌታን እንዲህ ብሎ ጠየቀው ይላል፣ ጌታ ሆይ በመንግሥተ ሰማያት የሚጠብቀን ደስታ በምድር ላይ መጽሐፍ ቅዱስን ስናነብ ስንሰማ ከምናገኘው ደስታ ይበልጣልን ብሎ ጌታን ጠየቀው ይላል። ምን አይነት ደስታ አግኝቶ ነው መጽሐፍ ቅዱስ ሲያነብ? ክርስቲያኖች እያችሁ እግዚአብሔር ለወደደው ሰው ምን እንደሚያደርግ እግዚአብሔር ለወደደው ሰው ሲማርም ተነቦ እግዚአብሔር ቃል ሲሰማም እቤቱ ሆኖ የመጽሐፍ ቅዱስን ነቅቶ ተግቶ እያወራ አይደለም መጽሐፍ ቅዱስ የሚነበበው። ክርስቲያኖች 1 ደቂቃ ይበቃቸዋል፣ ቢበዛ 5 ደቂቃ። አንዳንድ ግን በዝምታ አንብቡት። ማንን እየሰማችሁ? እግዚአብሔር። ክርስቲያኖች ሲያችን ቅጽበት እግዚአብሔር ይናገርኛ እንስማው። እግዚአብሔርን በመፈለግ ብቻ ለሚሰሙት እግዚአብሔር በቅዱሳን መጻሕፍት በኩል ልዩ የጌታን ደስታ ወደ ጌታ ደስታ ግባ እግዚአብሔር ልዩ ደስታ ያስገባል። ክርስቲያኖች እኛ መጽሐፍቱን ስንሰማ ግራ የምንጋባው ለምን ይመስላችኋል? አይምሯችን ህሊናችን በኃጢአት ስለጠቆረ ቆሻሻ ግግር ያለበት መስታወት ላይ ቆማችሁ ፊታችሁ ማየት ትችላላችሁ? እንችላለን እንዴ? አንችልም። ለምን? ቆሻሻው ነው። የኛ ህሊና እንደዛ ነው። ልክ እንደ መስታወት ንጹህ አድርጎ ነበር እግዚአብሔር የፈጠረው። በመዓት ቆሻሻ በመዓት ነገር አቆሸሽ ነው። ስለዚህ የእግዚአብሔር ቃል ሲነገር ምንም ቆሻሻ ላይ ያረፈ ነገር ከመቆሸሽ ውጭ ሌላ ትርፍ የለም። እኛም በቆሻሻ አይምሯችን ስለምንሰማው አንዳንዴ አቃቂር እናወጣለን። አንዳንዴ እኛን የነካን ሲመስለን ሁሉ ምን ለማለት እንገፋዋለን። ተነሳይ ልብ ያለው ብቻ ነው። ይህስ ለኔ ነው፣ እግዚአብሔር እየገሰጸኝ ነው፣ ሊያድነኝ ነው፣ ይቅር ሊለኝ ነው መሰል እኔን የተመለከተ ኃጢአቴን እንዳውቀው የሚያደርግ ተናገረኝ የሚል ትሁት ልብ ያለው ብቻ ነው። አምላካችን እግዚአብሔር ለሁላችን ማስተዋሉን ያደለን። የተወደዳችሁ እግዚአብሔር ቤተሰቦች አንደኛውና ፍጹሙ ደስታ በእግዚአብሔር ቃል የሚገኝ ደስታ ነው ማለት ነው። የሐዋርያት ሥራ ምዕራፍ 13 ላይ እንዲህ የሚል ቃል ተጽፏል። ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ስለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም
የተዘጋጁ ሁሉ አመኑ። ይህ ጌታ ቃል በአገሩ ሁሉ ተስፋፋ ይላል። በእኛም ሀገር የጌታን ቃል ያስፋፋል። መቼ? ምዕመናን ልክ እንደነዚህ ሰዎች አምነው ደስ ብሏቸው ሲቀበሉት። እግዚአብሔር በመጻሕፍት የሚገኘውን ደስታ አምላካችን በቸርነቱ ለሁላችን ያደለ። ክርስቲያኖች በእውነቱ ማርያም መልካሙን ዕድል መረጠች የተባለችው እህት አልዓዛር እኮ በእግዚአብሔር ቃል ስለምትደሰት ነው። የተዘጋጁና ልቡናቸውን የከፈቱ ሁሉ በዚያ ደስ እንዲላቸው እግዚአብሔር ያደርጋል። እኛንም እግዚአብሔር በቸርነቱ ወደዚያ ደስታ ያስገባል። አንዷን ብቻ ተናግሬ ትምህርቴን እጨርሳለሁ። በእውነቱ ሌሎች ጻድቃን በተጋድሎ የሚገቡበት ደስታ አለ፣ ከዚሁ ጋር የተገናኘ ነው። ክርስቲያኖች ግን አንዷን ማንሳት እፈልጋለሁ። የእግዚአብሔር መንግስት ደስታ። ጸሎትም ስንጸልይ አባታችን ሆይ በሰማያት የምኖር ስምህ ይቀደስ እንልና ምን ትምጣ እንላለን? መንግስት። የእግዚአብሔር መንግስት በምድር ትመጣለች። የእግዚአብሔር መንግስት የምትባለው አንድ ክርስቲያን ሕግን በመጠበቅ የክርስቶስ መንግስተ ሰማያት ነው በመካከላችሁ ናት ነው ያለ። ለሚፈልጋት ሰው በምድር ላይ ነው የምትሰጠው መንግስተ ሰማያት። የምትጀምረው ከምድር ነው። ያቺ ምንድን ናት? በምንም ነገር ያለመረበሽ፣ በማንኛውም የህይወት ሁኔታ ውስጥ ሰላማዊ የመሆን ከመኝታው ከእንቅልፉ ጀምሮ እጅግ ልዩ ሰላምና ደስታ ለአንድ ክርስቲያን በምድር ላይ ትሰጠዋለች። ክርስቲያን ከሆነ ሕጉን ካከበረ እውነተኛ ንስሐ ከገባ መንግስተ ሰማያት በምድር ላይ ለእያንዳንዱ ሰው ትሰጠዋለች። ጻድቃን መንግስተ ሰማያት የሚቀምሷት በምድር ላይ ነው። ያቺ የጌታ ደስታ ናት። እውነተኛውን ሰው ወደዚህ ደስታ ላይ ምንድን ናት ያቺ ደስታ? ክርስቲያኖች ለምሳሌ አሁን በመኝታችን ጊዜ እንቃዣለን የለንም? ብዙዎቻችን አይደለም እንዴ? እንዳንዱ ሰው እንደውም ሌላ ካልከለከለው ራሱ ወደ እግሩ አቅጣጫ ዙሮ ሁሉ ሊገኝ ይችላል። ያስጮህን ምናምን ሊሆን ይችላል። ቀልዴን አይደለም እነግራችሁ። አሁን ክርስትና በተግባር ብንኖረው ይሄ ሁሉ እንደሚጠፋ ታውቃላችሁ። መኝታችን ራሱ ክርስቶስ ሰላም ያደርገው። ከምግብ የሚመጣ መቃዠት አለ። አብዛኛው ግን ከኃጢአትና ከክርስቶስ መለየት ነው። እኛ ቤተ መቅደስም ቆመን ረፍት የለንም ታውቃላችሁ። አሁን ዛሬ ስለሱ አላስተማርኩም እንጂ የገብረ ሐካይ ኃጢአቱ ስንፍና ነው። ስንፍና ሁለት መልክ አለው። አንደኛው ዳተኛ፣ ደም በራድ፣ ኋላ እህተኛ፣ ልረፍ ነገ አደርገዋለሁ የሚያሰኝ እና ለጸሎትም በጣም ሰነፍ የሚያደርግ ነው። ሁለተኛው ደግሞ ረፍት የለሽ ነው የሚያደርገው። መንቀዥቀዥ፣ ቢሮ ቁጭ ብሎ ሰላም ያጣል። ቤት ብሄድ ይሻለኛል ይላል። ቤቱም ሰላም ያጣል። ይወጣል፣ ጓደኛ ያላገኘው ይላል፣ ያራል፣ ይለፈልፋል። ይህ ስንፍና ይባላል። መንፈሱ የቀትር ጋኔን ነው። ምን ይባላል አልኳችሁ? የቀትር ጋኔን። በእግዚአብሔር መታመኛ ያደረገን መዝሙር 91 ላይ እንደተጻፈው ከቀትር ጋኔን አትፈራም ይላል። የስንፍና መንፈሱ የቀትር ጋኔን ነው እና የቀትር ጋኔን ረፍት ነው የሚነሳው። ቅዥቅዥ ነው የሚያደርገን። ማውራት ነው፣ መለፍለፍ ነው፣ መሳቅ ነው። በቃ በትንሽ ነገር ደግሞ ንዴታችን። እንደዚህ አይነት ሰው የቀትር ጋኔን ነው ይሄን ሁሉ የሚያደርገው። እግዚአብሔር ከዚህ ነፃ ያውጣል። ታዲያ ወደ ጌታ ደስታ ግባ ማለት ከዚህ ሁሉ ነፃ ያወጣና በምድር ላይ የተረጋጋ ሰላማዊ እጅግ አስደናቂ ነው። እኔ ክርስቲያኖች ለሁላችንም ይህን እመኘዋለሁ። እግዚአብሔር ወደዚህች ደስታ ያስገባል። እውነተኛ ንስሐ እንግባ። የእግዚአብሔርን ቃል ለእግዚአብሔርን በመፈለግ እንስማው። ማንም በመፈለግ አልኳቸው፣ እግዚአብሔርን በመፈለግ ክርስቲያኖች፣ እግዚአብሔር የሚሰጠንን በመፈለግ አይደለም። እግዚአብሔር ጤና እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ሀብት እንዲሰጠን ልንለምነው ችግር አይደለም። እውቀት እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ግን እግዚአብሔርን የምንፈልገው እንዲሰጠን የምንፈልገው እንዲሰጠን ከሆነ እግዚአብሔርን የምንፈልገው እንደ አንድ ጠንቋይ ነው ማለት። ጠንቋይን የምንፈልገው አንድ ነገር እንድናገኝ ብቻ ነው። ከዚያ በኋላ ከጠንቋዩ ጋር ዝምድና የለም አይደለም። እግዚአብሔርን እንደ ጠንቋይ አንፈልገው ክርስቲያን። እግዚአብሔርን የምንፈልገው ለሚሰጠን ነገር ሳይሆን ራሱን። ምክንያቱም ራሱ እግዚአብሔር ምግብ፣ ራሱ እግዚአብሔር ሕይወት፣ ራሱ እግዚአብሔር ልብስ፣ ራሱ እግዚአብሔር ደስታ፣ እግዚአብሔር ራሱ የሕይወት ምንጭ፣ የሚጠብቀን፣ የፈጠረን፣ የሚመግበን፣ የሚያኖር ሁለንተናችን ራሱን እግዚአብሔርን እንፈልገው ክርስቲያኖች። እግዚአብሔርን ከያዝነው እኮ የእግዚአብሔር የሆነ ሁሉ የማን ይሆናል? የእኛ ይሆናል። ክርስቲያን የሚሰጠን ትንሽ ነገር ነው።
እሱም ያለን አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ምን ይሆናል? አይሰጥም አላለም እኮ ጌታ። ይጨመራል። ጋረው አታ እንዴት ያን ታስባላችሁ? እንደው ስለ መብልና ስለ ልብስ ለምን ትጨነቃላችሁ? እንዴት ትጨነቅ? ምን ብትጠረጥሩ ነው እኮ ነው። አሁን እግዚአብሔር በዚህ ይጠረጠራል፣ ይታማል። እግዚአብሔርን አምነነው በዚህ ምድር እውነተኛውን ሰላም ለማግኘትና በሱ ደስታ ለመኖር ያብቃን። ይቆየን። ወስብሐት ለእግዚአብሔር።